ሰላም እንደይናችሁ ውድ የዩቲዩብ እንደዚህም የቲክቶክ ቤተሰቦች በድጋሚ እንኳን ወደ ቻናሌ በሰላም መጣችሁ። እንግዲህ በዛሬ ቪዲዮ የምንመለከተው አብዛኞቻችሁ ጥያቄ የነበረው የሲኦሲ እና የኤግዚት ኤግዛም ልዩነቱን ምንድነው ብላችሁ የነበረ ማርሰው። ስለዚህ በዛሬው ባጭሩ የሲኦሲ ኤግዚት ኤግዛም ልዩነቱ ምን እንደሆነ አስመለክታችኋለሁ ማርሰው። እንግዲህ የጤና ተመራቂ ተማሪዎች ብቻ ናቸው ሁለቱንም የሚወስዱት ሲኦሲንም ኤግዚት ኤግዛምንም የሚወስዱት የጤና ተመራቂ ተማሪዎች ብቻ ናቸው። ከጤና ውጪ ያሉ የተመራቂ ተማሪዎች ግን አንድ ፈተና ብቻ ነው ኤግዚት ኤግዛም ብለው ብቻ ነው ፈተና የሚወስዱት ማለት ነው። ስለዚህ የኤግዚት ኤግዛም እና የሲኦሲ ልዩነቱ ምንድነው ታዲያ ስንል ኤግዚት ኤግዛም ብለን የምንጠራው በትምህርት ሚኒስቴር የሚዘጋጅ የመውጫ ፈተና ነው። ትምህርት ሚኒስቴር ፈተና ያዘጋጃል ማለት ነው። የመውጫ ፈተና ማለት ነው። ያን የመውጫ ፈተና በትምህርት ሚኒስቴር የሚዘጋጅ ከሆነ ኤግዚት ኤግዛም ይባላል ማለት ነው። ኤግዚት ኤግዛም ማለፍ ሁለት ጥቅም አለው። አንደኛው ሲኦሲ ለመፈተን የመጀመሪያውና ዋነኛው ክራይቴሪያ መስፈርት ምንድነው? ኤግዚት ኤግዛም ማለፍ ነው። ኤግዚት ኤግዛም ያላለፈ ተማሪ ሲኦሲ መፈተን አይችልም ማለት ነው። አንድ ሁለተኛው በኮሌጅ ወይም በዩኒቨርሲቲ 4 ዓመት ወይም ከዛ በላይ የተማራችሁበትን የትምህርት መረጃ ወይም ዶክመንት ለማውጣት የግዴታ ኤግዚት ኤግዛም ማለፍ ያስፈልጋል ማለት ነው። ስለዚህ ኤግዚት ኤግዛም ማለፋችን አንድ ለሲኦሲ ለመፈተን፣ ሁለተኛ ደግሞ የተማርንበትን የትምህርት መረጃ ለማውጣት ይጠቅማል ማለት ነው። ይህ ማለት ኤግዚት ኤግዛም ያላለፈ ተማሪ ሲኦሲ መፈተንም አይችልም፣ የተማረበትንም የትምህርት መረጃ ማውጣት አይችልም ማለት ነው። ስለዚህ ኤግዚት ኤግዛም የምንለው የመውጫ ፈተና ነው። ሲኦሲ ማለት ግን በጤና ጥበቃ ቢሮ ወይም በጤና ሚኒስቴር ተዘጋጅቶ የሚሰጥ ፈተና ማለት ነው። ኤግዚት ኤግዛም ትምህርት ሚኒስቴር ነው የሚያዘጋጀው፣ ሲኦሲ ደግሞ ጤና ቢሮ ነው የሚያዘጋጀው ማለት ነው። ደን ፈተና እንፈተናለን ማለት ነው። ሲኦሲ ለመፈተን ኤግዚት ኤግዛም ማለፍ ግድ ነው። ኤግዚት ኤግዛም ያላለፈ ሰው ሲኦሲ መቀመጥ አይችልም ማለት ነው። ለዛ ነው ኤግዚት ኤግዛም ላይ በጣም ትኩረት ሰጥተን መስራት አለብን የሚባለው ማለት ነው። ደን ካለፈ ሲኦሲ ወይም ሴንተር ኦፍ ኮምፒተንሲ፣ ሰርቲፊኬት ኦፍ ኮምፒተንሲ፣ ላይሰንሱር ኤግዛም ወይም የሙያ ማረጋገጫ ፈተናውን መውሰድ ይችላል ማለት ነው። ሲኦሲ ተፈትኖ ሲኦሲ ያላለፈ ሰው ላይሰንሱር ኤግዛም ተፈትኖ ያላለፈ ሰው ደግሞ የሙያ ፍቃድ መውሰድ አይችልም ማለት ነው። በዋነኝነት ይሄ ሲኦሲ የሚያገለግለው የሙያ ፍቃድ ለማውጣት ወይም ለመውሰድ ግድና ግድ ማለፍ ያለብን ማለት ነው። እሱ ነው የሚሰጠውም ኤግዚት ኤግዛሙን ከወሰድን ከአንድ ሳምንት ወይም ከሁለት ሳምንት በኋላ ነው ሲኦሲ የሚሰጠው ማለት ነው። ያ ማለት ኤግዚት ኤግዛም ውጤታችንን ካረጋገጥን ካወቅን በኋላ ሲኦሲ እንወስዳለን ማለት ነው። ያ ማለት በትምህርት ሚኒስቴር የሚዘጋጀውን የመውጫ ፈተና ኤግዚት ኤግዛም፣ በጤና ጥበቃ ቢሮ የሚዘጋጀውን ሲኦሲ ላይሰንሱር ኤግዛም ያላለፈ ሰው የትምህርት ማስረጃውንም መረጃውንም እንደዚሁ ወይንም ዶክመንት ማርሰው ወይንም ደግሞ የሙያ ፍቃድ ማውጣት መውሰድ አይችልም ማለት ነው። ስለዚህ የግድ ሁለቱንም ማለፍ ይጠበቅብናል የጤና ተመራቂ ተማሪ ከሆነን በተለይ ማለት ነው። ነገር ግን በጊዜያዊነት የሚሰጣል ጊዜያዊ ቴምፖራሪ ዲፕሎማ የምትባል ወረቀት ትሰጣለች። ግን የግድ ብናልፍ እና እንደምንም ተጣጥረን ማለፍ እንዳለብን ነው መመክራችሁ ማለት ነው ውድ አድማጭ ተመልካቾች። ስለዚህ ጠቅለል ስናደርገው በጤና ጥበቃ ቢሮ የሚዘጋጀው ፈተና ሲኦሲ ወይም ላይሰንሱር ኤግዛም ሲባል፣ በትምህርት ሚኒስቴር ደግሞ ተዘጋጅቶ የሚወጣው ፈተና ኤግዚት ኤግዛም ይባላል። መጀመሪያ ላይ የምንወስደው ኤግዚት ኤግዛም ነው፣ የመውጫው ነው ትምህርት ሚኒስቴር የሚያዘጋጀውን። ከዛ ቀጥሎ ካለፍን ሲኦሲ ወይም ላይሰንሱር ኤግዛም ጤና ጥበቃ ቢሮ የሚያዘጋጀውን ፈተና እንወስዳለን ማለት ነው። እና ግድ ማለፍ ይጠበቅብናል ማለት ነው። እንግዲህ በነገርኳችሁ መረጃ ላይ ያልገባችሁ ግልጽ ያልሆነ ነገር ካለ ኮሜንት ላይ ጻፉልኝ። እንደዚሁ ሌላ ተጨማሪ ቪዲዮ ልሰራላችሁ እችላለሁ። መንጌ ነበርኩኝ። ወደ ዳረጋችኋለሁ።